ሰላም ጤና ይስጥልኝ ውድ የተከበራችሁ የኢትዮ ዳይም አካዳሚ ቻናል ተከታታዮች፣ በዛሬ የፓርት ስሪ ተመልሻለሁ። ከዚህ ቀደም በፓርት ቱ እንዴት አድርገን ኮለናችንን አርኪቴክቸራል ኮለን ፍሎር ፕላናችን ላይ እንደምናስገባ በአውቶካድ አይተናል። በዛሬ ወል እናያለን። ወል እንዴት አድርገን በአውቶካድ መስራት እንደምንችል እናያለን። ወል ስንል ሁለት አይነት ወል አለ። ሁለት አይነት ግድግዳ አለ። አንደኛው ኢንቴሪየር እና ኤክስቴሪየር የምንለው አለ። ኢንቴሪየር ወል የምንለው ለኢንተርናል ፓርቲሽን የምንጠቀመው ሲሆን ልክ እንደዚህ ማለት ሩማችንን የክፍላችንን ኢንተርናል ያለውን የክፍል ለመከፋፈል የምንጠቀመው ሩማችንን ለመከፋፈል የምንጠቀመው ኢንተርናል ወል እንለዋለን። እዚህ ጋር የምናየው ማለት ነው። ይሄ የመሳሰለው ኢንተርናል ወል እንለዋለን። ኤክስተርናል ወል የምንለው ደግሞ ኤክስተርናል ማለት እዚህ ጋር ይሄኛው ልክ እንደዚህ ያለው ኤክስተርናል የምንደረደረው ወል ኤክስተርናል ወል እንለዋለን ማለት ነው። ሌላው ኢንተርናል እና ኤክስተርናል ወል ልዩነቱ ምንድን ነው? ኢንተርናል ወል ሲሆን ለኢንተርናል ፓርቲሽን ኖይዝ ክፍሉን ለመክፈል ወይም ድምፅ እንዳይረብሽን ከሌላ ክፍል ያለ የሚመጣው ድምፅ እንዳይረብሽን ሊሆን ይችላል፣ ወይም ፕራይቬሲ ለማድረግ ሊሆን ይችላል። ለተለያየ ዓላማ እንጠቀማለን። ኤክስተርናልም ደግሞ እንደዛው ነው። የተለያዩ ነገሮች ከውጭ የሚመጡ ነገሮች ፕራይቬሲ ደግሞ ጉዳት ያለው ነገር ዊንድ ሊሆን ይችላል። ለምሳሌ የተለያዩ ነገሮችን ፕሮቴክት ለማድረግ ራሳችንን ቤታችንን ፕሮቴክት ለማድረግ እንጠቀማቸው። ለዛም ሲባል ቴክነሱ ይለያያል። ብዙ ጊዜ ኤክስተርናል ወል የምንጠቀመው 20 ነው። ኢንተርናል ወል የምንጠቀመው 15 ነው። ስለዚህ እሱም ዲፔንድ ያደርጋል ማለት ነው። የኛ ፖይንታችን ግን እንዴት አድርገን ኤክስተርናል ወል እና ኢንተርናል ወል በአውቶካድ እንሰራለን የሚለው ስለሆነ ኤክስተርናል ወል በመስራት እንጀምራለን ማለት ነው። ኤክስተርናል ወል ስንሰራ መጀመሪያ እዚህ ጋር የተሰጠን ዳይሜንሽን አለ። ሴንተራችን ምን ያህል ይርቃል የሚለውን ነገር እዚህ እናስቀምጣለን። ዳይሜንሽን ከዚህ እያየን ወደ አውቶካዳችን እንገለብጣለን ማለት ነው። ከዚህ ስናይ ከኤ 130 ይርቃል ይለናል። አውቶካዳችን ላይ እንሄዳለን። እዚህ ጋር ምን ጊዜም ከኤጅ ነው የምንነሳው። እንደዚህ ያለን በፖሊ ላይ መስራት እንችላለን። በኋላ ጆይን ለማድረግ ኤሌመንታችን ጆይን ለማድረግ እንዲመቸን በፖሊ ላይ እንሰራለን። መቶ ግድግዳ ስናይ 130 አውቶካዳችን ላይ እንሄዳለን። 130 እናደርጋለን። 130 ኮማንድ ላይ እንሰጣለን ማለት ነው። 130 ኢንተር እንላለን እናስቀምጣለን ማለት ነው። ከዛ ፒዲኤፋችን ላይ እንሄዳለን። ከዚህ ደግሞ ከዚህ እስከዚህ ምን ያህል ይርቃል የሚለውን እንሰራለን ማለት ነው። እሱን ለማወቅ እዚህ ጋር ዳይሜንሽን አለ። እችኛውን ዳይሜንሽን ተጠቅመን ይህ ከዚህ ከሴንተር ከኤጅ እስከዚህ 150 ይርቃል። ከዚህኛው ደግሞ እስከዚህኛው ያለውን ለማወቅ ስለዚህ እዚህ ጋር ዳይሜንሽናችንን ማግኘት ስላልቻለን ሪቤት ዲዛይኑ የተሰራ በሪቤት ነው። ዋናው የሪቤት ፋይል ከፍተን ዳይሜንሽናችንን መለካት እንችላለን ማለት ነው። በዛውም ኢንስፓየር ያደርገናል ብዬ አስባለሁ። ስሪዲ ሞዴል ስለሆነ ወደፊት ሪቤት ላይ እንዴት ዲዛይን እንደምናደርግ እናያለን። ኦብቪየስሊ ራሱን ሞዴል የሚጠቀመው ሞዴሎች ወይም ደግሞ ዲዛይኖች በተቀያየሩ ቁጥር እኛን ኮንፊውዝ እንዳያደርጉ ራሱን እንጠቀማለን። እኛ እየሰራን ያለ ነው ግራውንድ ፍሎር ላይ ስለሆነ ባይ ዘ ዌይ አሁን ሪቤት የሚለውን ሀሳብ ለጊዜ ኢግኖር አድርጉት። ግን እንዴት ነው ዳይሜንሽኑን መለካት ስለፈለግን ብቻ ነው ሶስት የማይገባበት ሜዠርመንት ስናይ ከዚህ ኤጅ እስከ ኤጅ እንደዚህ አድርገን ዳይሜንሽናችንን
ሁለት አስር ይለናል ማለት ነው። አውቶካዳችን ላይ እንሄድና ይሄ ወደታች ሁለት አስር ነው ማለት ሁለት አስር ተመልሰን ከዚህ ወደዚህ ያለው ዲስታንስ እና የመቶ ሀምሳ ነው። መቶ ሀምሳ አንድ መቶ ሀምሳ እንደገና እንሄዳለን። ከዛ ከዚህ ጫፍ እስከዚህ ጫፍ ያለውን ርቀት እንለካለታለን። ከዚህ እስከዚህ ስንት ነው? ሁለት አስር ከዳችን ላይ እንገባለን። ሁለት አስር ኢንተር ከዛ ወደዚህ ደግሞ ከዚህ ወደዚህ ምን ያህል ይርቃል የሚለው ሜዥር እናደርጋለን። ዳይሜንሽን መቶ ሀምሳ አንድ መቶ ሀምሳ ኮማንዳችን ላይ ኢንተር ከዚህ ጫፍ እስከዚህ ጫፍ ደግሞ ምን ያህል ከዚህ ጫፍ እስከ እዚህ ደግሞ ምን ያህል ይርቃል የሚለውን እናያለን። እንለካለን ሚሊዮን ሰባት ሰባት ስልሳ ስድስት ሰባት ስልሳ ስድስት ኢንተር ከዛ ኦብቪየስሊ አግኝተናል። ሌንግዛችንን አግኝተናል። ከዛ ይሄ ደግሞ ከዚህ ወደ ላይ ያለው ምን ያህል ነው የሚለው እናያለን። ግን መጀመሪያ አሁን እዚህ ጋር ለሰራ ነው አውቶካዳችን ላይ እንገባለን። ከዛ እንዴት ይሻላል ማለት በፈለግነው ኦፕሽን መስራት እንችላለን። ግን ይህን ኤክስፕሎድ ብናደርገው የተሻለ ኤክስ ኢንተርቪው ላይኑ መበታተን አለበት። ዌብሳይት ለማድረግ ወላችን ስንሰራ እንዲመቸን ዌብሳይት ማድረግ። ከዛ ወላችን አክሲሳችን ወደ ውስጥ ስለገባ ይሄኛው ምን ማድረግ አለብን? ወደዚህ ወጣ ማድረግ አለብን። እሱን ለማድረግ መጀመሪያ እንዲያርጊ አንዱን ብቻ በቢሉ ግሪዱን ሰሌክት አድርጌ በፈልገው እሱ ስለሆነ ከዛ ከዚህ ቀደም በፓርት ዋላ አይተናል። አይዞሌት ወይም ደግሞ አናይዞሌት አድርገን አይዞሌት ወይም አናይዞሌት እንደምናደርግ አይተናል። እዚህ ጋር መጥቼ አይዞሌት እለዋለሁ። ነጥሎ አሁን ከፈለኩ እንደዚህ አድርጌ ሙሉ ሰሌክት ባደርግ የመረጥኩት ብቻ ነው ሰሌክት የሚያደርግ ግሪዱ በቢሉን ቴክስቱን ሰው ይህን ያደረኩበት ምክንያት ሰሌክት ለማድረግ እንዲችል ሰሌክት የምፈልገው ስፔሲፊክ ኦብጀክት ሰሌክት ማድረግ እንዲችል ነው። ሰው እንደዚህ ያደርግና ሰሌክት አድርጌ አረጋለሁ። ከዛ ከፍ ማድረግ አይደል የፈለኩት ሙሉ አሁን ለምሳሌ እንደዚህ ሰሌክት ባደርግ አልችልም። ሶ አሚን መሳብ ብፈልግ አልችልም። እዚህ ጋር ሙሉ የምፈልገው ኦብጀክት መሳብ ወይም ስትሬች ማድረግ ስለምፈልግ ሰሌክት አድርግና ስትሬች አይተናል። ሶ ኤስ ኢንተር ብላለው ማለት ነው። ኮማንድ ላይ ከዛ ወደ ላይ ታደርገው ወጣ ይልልኛል ማለት ነው። ይሄን ለማድረግ ነው የፈለኩት ምክንያቱም ግሪዳችን ወላችን ውስጥ መግባት ስለሌለበት ማለት ነው። ከዛ አይናይዞሌት አደርጋለሁ መልሼ እዚህ ጋር መጥቻ አይናይዞሌት ስነካ ወደ ነበረበት ይመልስልኛል ነው። አይዞሌት አድርገው ይከፍትልኛል ማለት ነው። ምንድነው ፖይንቱ? እዚህ ጋር አይዞሌት ሲሆን ሎክድ ነው፣ ሌየሩን መጥቶ ሎክድ ነው የሚያደርገው። አይዞሌት ሲሆን ደግሞ ኦፕን ያደርግልኛል ማለት ነው። አሁን አይዞሌት አደረኩት። ስለዚህ ኬሲ ዳይሜንሽን የሚለው ኬሲ ዳይሜንሽን ሰሌክት ሳረግ ሰሌክት የሚያደርግልኝ ከዛ ይህን እንደዚህ አድርጌ ሰሌክት አድርጌ ሙቭ ወደ ላይ ከፍ ለማድረግ ይህን ወደ ላይ ሙቭ አደርጋለሁ ማለት ነው። ስለዚህ ወላችን ሲጀመር ወል ሌየር መርጠናል። የምንፈልገው እንደዚህ ሰሌክት ብዬ ሌየሪን ወል ላይ አደርገዋለሁ ማለት ነው። ባይ ዘ ዌይ እኔ እንትን አጠር ለማድረግ
በአጭሩ ለመግባባት ብዬ ደብሊው ምናምን በሚል እናንተ ግን ከፈልጋችሁ ወል ሙሉ ወል በምፈልጉት እንትን መጻፍ ትችላላችሁ። ሪኔም እንችላለን ሰው እዚህ ጋር ወላችን አስቀምጥኩኝ ማለት ሰው እንደገና ፖሊ ላይ ጠራለሁ። ከዚህ ካቆምንበት ሰሌክት አድርጌ ጋር እመጣለሁ። ከዚህ ሴክተር እስከዚህ ይርቅ የሚለው ለቃለሁ ማለት ነው። ሰው እንደዚህ አድርጌ ጫፍ እስከ ጫፍ ስንት ነው? 180 ሰው ካዲ ላይ ሄዳለሁ። 180 ከዛ እሺ ዲዛይን ሄደና እስከዚህ ምን ያህል ተጽፏል። ግን የተጻፈው ከሴንተር ሰው ብኛ ከኤክስ ስለምንፈልገው ቀላል ሰው ከዚህ እስከዚህ 150 ሰው ካዲ ላይ ወደታች 150 ዳይሬክሽን አረጋለሁ። ከዛ ከዚህ እስከዚህ ምን ይርቃል ምን ያህል ይርቃል የሚለው ስናይ 150 150 ካዲ ላይ እንዳለ 150 ይሄ ኢንተርፕሬሽን ነው። እንደገና ዲዛይን ላይ ከዚህ ወደ ላይ ምን ያህል ይርቃል ሜዠር አደርጋለሁ ማለት ነው። ሰሌክት ስለዚህ ጫፊያው ስለለካን ያው በዛኛውም በዚህኛውም ስለለካን ማወቅ እንችላለን። ግን 150 ኢንተር እስከዚህ 150 ሰው ይሄ ለራሱ ኤክስፕሎድ አድርጌ መጠቀም እንችላለን። ሲኦ ከፈለግን ሲኦ ብለን ጫፍ ይዘን እዚህ ጋር እንችላለን። ግን ይሄኛው ወላችን ምን ጊዜም እንትናችን ውስጥ መግባት የለበት ወላችን ላይ መግባት ስለሌለበት ባውንደሪያችን እዚህ ጋር ትክክል አምጥተን መለየት እንችላለን። እቺን ደግሞ ለመመለስ ስተረች ብለን በዚህ መልኩ ማስቀመጥ እንችላለን። ከዛ ዲዛይናችን ላይ እንሄዳለን። ከዛ ከዚህ ጫፍ እስከዚህ ጫፍ ያለው ርቀት ሜዠር ማድረግ አለብን። ሜዠር እናደርጋለን። ከዚህ ጫፍ 230 ዳራችን ላይ እንገባለን። ከዛ ፖሊ ላይ እንላለን 232 ከዛ ሪቬላችን ላይ እንገባለን። ይሄ ሙሉ ወጣ እስከዚህ ጫፍ ድረስ ዳይሜንሽን እንለካለን። ዳይሜንሽን እስከዚህ ጫፍ ያለው ዳይሜንሽን ስንለካ ይነግረናል። ስንት 1180 ማለት ነው። ከዛ 1180 ብለን ኮማንዳችን ላይ እናስገባለን። ከዛ ወደዚህ ደግሞ ያለው ቤታችን ላይ እንገባለን። 90 እናጥፋለን ማለት ነው። ፈቃዳችን ላይ እንገባለን። 90 ኢንተር እዚህ ድረስ ከመጣን ከዚህ በኋላ ያለውን ደግሞ ከቲክነስ ጋር የተያያዘ ነገር ስለሆነ ቲክነሳችንን እንዴት አድርገን እንሰራለን ነው እናያለን። ቲክነስ ስለ ቲክነስ እናወራ። ቲክነስ በሁለት አይነት መንገድ መስራት እንችላለን። ግን መጀመሪያ ሌየራችንን ማሽ ማድረግ አለብን። ይሄ እንግዲህ ስንነገር የወል ሌየር ነው። ይሄ ማሽ መሆን አለበት። ኤምኤ ማሽ ፕሮፐርቲ ብዬ
የወሌን ፕሮፐርቲ እዚህኛው ፕሮፐርቲ አሻረጋለሁ ሰው እንደዚህ አድርጌ ግን እያንዳንዱ ቦታ ላይ እንደዚህ ማሽከር ማድረግ የወሌ ወይም ላይን ሰሌክት አደርጋለሁ። ከዛ የዚህኛው ደግሞ የፖሊ ላይን ሰራበትን ሰሌክት አድርግና አይዞሌት ስለው የወሉንና የላይኑ ፕሮፐርቲ ብቻ አይዞሌት ያደርግልኝ። ስለዚህ እዚህ ጋር መጣና ማች ፕሮፐርቲ ኤምኤ ይሄ ማች ፕሮፐርቲ ባነካና የወሉ ሌየር ሰሌክት አድርገና ሙሉ እዚህ አድርጌ ሰሌክት ሳደርግ ሙሉ የወሌ ሌየር ፕሮፐርቲ ይይዝልኛል። ከዚህ በኋላ ስለ ቲክነስ እናወራለን። ቅድም መጀመሪያ ስንነሳ ለብሎኬት ወይ ባለ 20 እንጠቀማለን። ኤክስተርናል ከሆነ ኤክስተርናል ለፕሮቴክሽን ለተለያየ ኖይዝ እንደመለስ ባለ 20 እንጠቀማለን ተባብለናል። ስለዚህ እሱን ለመስራት ምንድን ነው የምናደርገው? ባለ 20 ኦፍሳይት ቲክነስ ወይም ስንሰራ ኦፍሳይት ማድረግ እንችላለን፣ ኮፒ ማድረግ እንችላለን። ግን ኦፍሳይት በሚለው ብንጠቀም ኦፍሳይት ለማለት ኦ ኢንተር ብዬ መጀመሪያ ኦ ኢንተር እላለሁ። እዚህ ጋርም በዚህ መጠቀም እንችላለን። ከዚህ በፊት እንዳየነው ኦፍሳይት እዚህ ጋር ኦፍሳይት ኦፍሳይት በዚህ መጠቀም እንችላለን። ፈለግንም ደግሞ ኮፒ እንደዚህ አድርግ ሰሌክት አድርገን ሲኦ ብለን ፕሮጀክቱን ኮፒ አድርገን በዚህ ያህል ዲስታንስ ኮፒ አድርገን እንችላለን። እኛም ለዛሬ በኮፒ ብንሰራ ሰሌክት አድርገን ሲኦ ኢንተር ስንት ባለ 20 ያለን እዚህ ጋር እንደዚህ ሰሌክት አድርገን ሲኦ ብዬ ኢንተር ባረግ እዚህ አድርጌ ሰሌክት አድርጌ ሲኦ ኢንተር ብዬ አረግ ማድረግ ኢንተር ብል ባለ 20 ይሰራልኛል። አንዴ ኢንተር ዳታ ኢንተር ካረኩኝ በኋላ ባለ 20 ካልኩት በኋላ ደግሞ በ20 መጻፍ አይጠበቅብኝም። አንዴ ሰሌክት አድርጌ መልሼ ኢንተር ስለው ያ ወይም ደግሞ እንደዚህ አድርጌ ኢንተር ብዬ ባለ 20 እንደዚህ ብለው ይሰራልኛል ማለት ነው። እንደገና እዚህ ጋር ሰሌክት አደርጋለሁ ሲኦ ስንት ባለ 20 ሲኦ ባለ 20 ብዬ ማስገባት እችላለሁ ማለት ነው። በዚህ በሁሉም ሳይት እዚህ ጋር መጥቼ ሲኦ ኢንተር ባለ 20 እዚህ ጋር ሰሌክት አድርጌ እንደዚህ ሲኦ ኢንተር ባለ 20 ኢንተር ሲኦ ኢንተር ባለ 20 ኢንተር እዚህ ጋር ሲኦ ኢንተር ስንት አለ እዚህ ጋር መጥቼ ሲኦ ይህን ኤክስፕሎር ማድረግ አለብኝ። በፖሊ ላይን ስለሰራው ሲኦ ኢንተር ባለ 20 ይሄኛውን ደግሞ በኦፍሳይት ልሰራው። ለምሳሌ ኦፍሳይት ሰሌክት አደርጋለሁ፣ ከዛችን ሰሌክት አደርጋለሁ፣ ከዛ ኢንተር እላለሁ። እንደዚህ ሰሌክት አደርጋለሁ፣ ኦፍሳይቴን እነካለሁ፣ ከዛ የምፈልገውን ዲስታንስ ሰጠና እንደዚህ አድርጌ ኦፍሳይት ማድረግ እችላለሁ ማለት ነው። እናንተ ከፈለጋችሁ በኦፍሳይት ከፈለጋችሁ ኮፒ እያደረጋችሁ መስራት ትችላላችሁ። በተመቻችሁ ወይም በቀላላችሁ ኦፕሽን እንደዚህ እያደረግን ኦፍሳይትም እያደረግን መስራት እንችላለን። ከዛ ይሄኛውን የሚል ብዬ አደርጋለሁ ማለት ነው። ከዛ እዚህ ጋር ሪቤቴ ላይ ሄጄ ወይም ዲዛይን ላይ ሄጄ ባያ ከዛ ይህ 30 እንዳንሳሳት 30 ነው ቲክነሱ። ዲዛይናችን 30 የሆነበት የራሱ ምክንያት አለው። እሱን በዲዛይን ፓርት እናያለን። ኢንዚስ ኬዝ ግን 30 አድርገን መርጠናችን ላይ 30 ያው ሶፍትዌር አጠቃቀም ስለሆነ የተማርን ያለነው ይህን 30 ኢንተር አድርገን እንሰራለን። ከዛ
ሪቤታችን ላይ ስንሄድ ከዚህ እስከዚህ ስንት ነው? 106 ወደ ላይ 106 ከዛ ወደዚህ ስንል ከዚህ እስከዚህ ያለው ለክተን ማወቅ እንችላለን። እስከ ኮለን ድረስ ያለው ማለት ነው 85 ከታችን ላይ ገብተን ወደዚህ 85 እስከ ኮሎናችን እንዲቻ አድርገን እቺ ማድረግ እንችላለን ማለት ነው። እዛ ህይወታችን ሄዶ እዚህ ጋር ይገባል። ሰው ሪቤታችን ላይ ስናይ ይሄ 15 ነው ያለበት እሱ ቼክ 15 ያለበት ኤክስፕሎር በተንን እንዲህ ያስቀምጠን እንዲህ ላይ ተናገረው ሰሌክት ማድረግ ሙቭ ይሄ ዘን ሳይት 15 ያው እኔ 15 በዚህ ኬዝ 15 ሲሆን 15 ከዛ ሰራልኛል ሰው አሁን እዚህ ጋር ጆይ ሙሉ ወሉ ጆይ እንዳለው ሰው እንደዚህ ተፈራረቁችን ጆይ ሰው ሰሌክት አድርጌ ይችላል ችን አርጌ ከዛችን ሰሌክት ደግሞ አርጌ እስከ ነው የምትሄደው እስከ እዚህ ማለት እዚህ ጋር ኢንተርሴክሽን ላይ ያሉት መስመሮች አላስፈላጊ ስለሆኑ እናደርጋለን ትሪም እናደርጋለን ሰው ትሪም አር ብለን ትሪም ከዛ እዚህ ጋር የማያስፈልጉትን ነገሮች መቁረጥ በቃ ሌላ ምንም ነገር ሰው የማያስፈልጉን የማይሆኖች መቁረጥ ይሄድን እዚህ ጋር ይመጣል እንግዲህ ደግሞ ላይን የሚጠፋበት ከሆነ ኢንተርሴክሽን ስለሌለ ነው እንደዚህ አድርገን ትንሾችን ረዘም እናደርጋታለን ካልሆነ ደግሞ እንዲህ ሲያስቸግረን ኢንተርሴክሽን ላይ አድርገን ተመልሰለን እዚህ ጋር ኢንተርሴክሽን ነው ትሪም ባይዘው ኢንተርሴክት ማድረግ አለበት ትሪም ለማድረግ ምንጊዜም ትሪም ለማድረግ እኔ አንድ ሁለት አይነት የአሰራር ሜትድ ታሳያችሁ እናንተ በቀለላችሁ ወይ ታይማችሁ ሊቆጥብ በሚችል መንገድ መስራት ይኖርብናል። ምክንያቱም እንደዛ ነው እንደኛ ዲፕ ሲምፕል መሆን አለበት እና ታይም ሊቆጥብ መሆን አለበት። እኔ ግን እዚህ ጋር ሁሉንም ነገር ሼር አደረጋችሁ እንደዚህ አድርገን ይሄንን እንደዛው እንድቻለን ሰሌክት ያደርጋል ወደዚህ ስለው እንችላለን ትሪም እያደረገ ሰራለን እዚህ ጋር ለምሳሌ እንደዚህ ሆነ እንጂ በኮለን ቻርጅ እንግዲህ ወይ ግድግዳ የኮለን እንደዚህ ልትብሎ የኮለን የአላይመንት ነው መሰራት ያለው ሰው እንደሚጠቀመው ከዛ አብሳይት ብዬ አባረክለት ኢንተር ባለ 20 ቅድም ለዛ ነው ሆሪዞንታል ኤንድ ቨርቲካል አሬንጅመንት ኮለን አሬንጅመንት ያለው ለዛ ነው ለምሳሌ በኤክስ ዳይሬክሽን ባረገው ምንም ፊት አያደርግም ችግር ነው ዲዛይናችን እና ይሄኛው ደግሞ እዚች ጋር ድረስ እዛችን ትሪክ እያደረግን ዲሌት የሚያስፈልገን እንዴት የሚያስፈልገን መስራት ዲሌት እያደረግን መስራት እንችላለን። ስለዚህ የማያስፈልጉ ነገሮች ዲሌት እናንተ በቀለ በትሪም በፈለጋችሁት ስሩት። ሰሌክት እያደረግን ማምጣት እንችላለን። እንደዚህ ሰሌክት እያደረግን እናንተ ጊዜያችሁን ሊቆጥብላችሁ የሚችል በቀላላችሁ ሲምፕል በሆነ ሜትድ መስራት እንችላላችሁ። ትሬኒንግ ሁሉም ማሳየት ከኔ ይጠበቃል ማለት ነው። እዚህ ጋርም እንደዛ
ኤክስተርናል ወላችንን እናስቀምጣለን ማለት ነው። ሰው ካስቀመጥን በኋላ ይሄኛው እንትን ማለት ነው ድረስ ሄዳለች። ይሄ ደግሞ እዚህ ጋር መጥቶ ይገጥማል። ከዛ ማስፈልገን ትሪም እናደርጋለን። ከዛ ማች ፕሮፐርቲ ኢንትሮ ሶሪ ኤምኤ ማች ፕሮፐርቲ ከዛ ሰሌክት ማች 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 አደርጋለሁ። ከዛ ይህን ካረግን በኋላ የመጨረሻው የምንሰራው ነገር ቢኖር እዚህ ጋር እንትን ባይ ዘ ዌይ ወል ስንሰራ ራሱን የቻለ ወል የሚልበት ስናየው ወል ነው የምንልበት መንገድ ምንድን ነው? ሀች ሀች ራሱን የሚችሉ ለወል ሲሆን ብሎክ ሪቱዋል ብሪክ ወል ሲሆን ራሱን የቻለ ስታንዳርድ ሀች ወለች። ከዛ ማሽነሪ ሲሆን ደግሞ ለማሽነሪ ሴክሽን ሲሆን ዲዛይን ሴክሽን ስቲል ሴክሽን ሀች ተብሎ ይህ ሶፍትዌር አይደለም ቴክኒካል ድሮይንግ ስለማር የምናውቀው ነገር ነው። ስለዚህ ያው ትንሽ ከለስ ስናደርገው አንዳንዴ ማለት ከሌላ ፕሮፌሽን መጥተው አውቶካድን ፕራክቲስ ለሚያደርጉ ሰዎች ለእነሱን ተደራሽ መሆን ስላለበት ብዬ ስለማምን ነው እንጂ አውቶካድን ለሚያጠና ሰው ከዲዛይን ኦብቪየስሊ ከዲዛይን ሊመጣ ይችላል፣ ድራፍት ሊመጣ ይችላል። ከተለያየ ነገር ሊመጣ ስለሚችል ብዙም አሳሳቢ አይደለም። ግን ምናልባት ከሌላ ፕሮፌሽን መጥቶ ሰው አውቶካድን ፕራክቲስ ሊያደርግ ይችላል ብዬ ስለማስብ ስለዚህ ሀች ስንሰራ ኤች ኮማንዳችን ላይ ኤች ብለን ከዛ ስትመጣለን ሴሌክት እንድች ታደርጋት ሀች ያደርጋል። ሀች ስናደርግ መጠንቀቅ ያለብን ክፍተት መኖር የለበትም። ላይናችን ግጥም በደንብ ትሪም መደረግ አለበት። በደንብ ጆይን መደረግ መቻል አለበት። እንደዚህ ያደርጋል ሀች አደርጋለሁ። እዚህም እንደዚህ ሀች አደርጋለሁ። ያችሁ እዚያም ክሎዝ ያለውን ኦብጀክት ስላለ ይነግረኛል። ክሎዝ አይደለም ክሎዝ የሆነ ብቻ ሀች ያደረግን እንቀጥላለን። በተሻለ ደግሞ ሀች ስናደርግ እንደዚህ ራቅ አሁን ለምሳሌ አውቶካድ 2007 ምናምን ላይ ለምንሰራ ሰዎች መጠንቀቅ አለብን። እንደዚህ ራቅ አድርገን ለሚያስቸግሩ እንደዚህ ራቅ አድርገን አስተማሪ ራቅ አድርገን ሱማውት እያደረገች አድርገን ጨረስን ማለት ነው። ሲንታክስ ከዛ ግን የኛ ሀች አርኪቴክቸራል ወይም ሀች ምን አይነት ነው ስንል ሰሌክት ስናደርግ እዚህ ጋር ይመጣል 45 ዲግሪ ሀች ስለሆነ ይሄኛው ማለት ነው። ይችኛው ስለሆነች እሷን ስኪሏን ማስተካከል ይኖርብናል። ሰባት በዚህ መልኩ ሀች ያደርግልኛል ማለት ነው። ሰው ሀቻችን በዚህ መልኩ ይቀመጣል ማለት ነው። ሰው ብሎክ ታች እናደርጋለን ማለት ነው። ሰው በዚህ መልኩ ኤክስተርናል ወላችንን በአውቶካድ ማስቀመጥ እንችላለን የሚለውን ነገር አየን ማለት ነው። ሰው እንግዲህ በመቀጠል እንዴት አድርገን ወላችንን እናስቀምጥ በዛሬ እንዴት አድርገን ሴክሽናል ወርኪንግ ድሮይንግ እንደምንሰራ አይተናል።
ሰው ቻናሌን ሰብስክራይብ ላይክ ኤንድ ሼር ማድረግ እንዳይረሳ። ቴንኪው